ጎፍላም ያልተደመጡት ድምጽ ጎፍላም የመረጃ ፍላም ይህ ጎፍላ ሚዲያ ነው። ከኛ ጋር ስለሆኑ ምስጋናችን ልባዊ ነው። ጎፍላ ሚዲያም ሰላም ጤና ይስጥልን ክቡራትና ክቡራን የምንወዳችሁና የምናከብራችሁ የጎፍላ ሚዲያ ቤተሰቦች፣ ከጎፍላ ሚዲያ ዛሬ ደግሞ ውበትና ለዛ ባለው አቀራረብ እውቀትና ጥበብን በተላበሱ ዝግጅቶቻችን ተከስተናል ማለት ነው። ስለዚህ ዛሬ በምዕራብ ጎጃም አንድ ገጠራማ ክፍል አብረን እናመራለን ማለት ነው። በነገራችን ላይ ቆይታ የማደርገው ከአንድ የኪነ ጥበብ ክሩ ወይም ደግሞ ከአንድ የኪነ ጥበብ ባለሙያዎች ጋር ይሆናል ማለት ነው። እነዚህ የኪነ ጥበብ ባለሙያዎች በነገራችን ላይ በርካቶቻችን የምናውቃቸው እጅግ በጣም የምናደንቃቸው ልዩ ተሰጥኦ ባለቤት የሆኑ ናቸው ማለት ነው። ባህልና ወጋቸውን የጠበቁ ሰላምና ፍቅርን የታጠቁ በተለይም ደግሞ የአካባቢውን ባህል በማስተዋወቅ ረገድ ከፍተኛ የሆነ አስተዋጽኦ ያበረከቱ የሚገኙ እጅግ በጣም የሚያኮሩ የኪነ ጥበብ ብላቴናዎች ናቸው ማለት ነው። ስለዚህ ከእነሱ ጋር ልዩ ቆይታ ይኖረኛል ማለት ነው። በቆይታችን እንደምትደሰቱ አሪፍ ጊዜ እንደሚኖረን አንጠራጠርም። እስከ ፕሮግራማችን ድምዳሜ አብራችሁን እንድትቆዩ ጋብዛለን። ይህ ጎፍላ ሚዲያ ነው። በፍጹም የትም እንዳትሄዱ። በቀጥታ ወደ ፕሮግራሙ ይዣችሁ ሄዳለሁ። ተከተሉ። ምንድነው የምንሽ ነው? እንደው አንቺ ደግሞ ታበዥዋለሽ። አንድ ወር ሙሉ ተኮረተ አመድ ባንድ ቀን አይለቅም። ኧረ መጨከነ ቢሆንም እንግዳውን ነው ማየት ያለ። በአንድ አመትም ቢሰነብት እኔ እንግዳ ተተባለ እንግዳ ነው። እናት አለ ወዲያውስ እኔ ምን አመድ አለብኝ? እሱን ታይና ሙያሽ ጮራ መስልኩ ጨራርሻለሁ። ጠልያለሁ ዝነን አስመስጄ አጥልዬ ነው ግጥም ያደረኩት በሽንክላይት። ምን ይቀረኛል ሌላ? ወጡን ሰርቻለሁ። ከባድ የዋዛ እንዳይመስል እነሱን ብቻዬን ስማሸረ ጉድ ተብረን ታዲቱ ልኳል ብለህ አቸው ደግሞ ያግቢ ደግሞ ያስኪ ምንድን አንተ እኮ ነው ሲያምርብኝ ብዙም ደስ አይልም። ግን አሁን እናት አየሁ ሁኔታ ነው እንዳይኖርኩኝና ይዤሽ እናት ይዘኝ እንደገና አዲስ ለምልክ ያውልኝ አውቅሻለሁ ማለት ነው። ሌላ ምን ነበር እኮ ሰው ፊት የሚቀርብ ይሄ ሸካ እኔ ተወደ ዋንጫው ነገሩ ተዋንጫና ተመለኪያ ተጠርሙስ ላይ ነው ነገር ያለ ችግር የለውም። እኔ ግድ የለም ተሆነ ያክስሎሽ መስልሽ ተሻለ እንዴ ያረግሽ ገና አንድ ሰው ይመጣል ከተባለ እንቡር ነው ምትል ልጅባታለህ አንቺ እንጂ ለሄደን እንኳን ለራስህ መንገድ ይጣጣብልሽ አለ እንግዲያው ይቀበለው እንጂ ደግሞ ተበዚያ ስትል ባንዱ ደግሞ እሱ ይምጣና መንገድ ተሿብዳችሁ እኔን እዚህ ብቻ እንትን ስትለዋል ይሻላል። ግን በህደ መንገድ ተሿብዳላችሁ ነው እንዴት ያደከር የጠፋው እንደው ሲዳክር ነው እና ቆይና ትንሽ አቅጣጫው ላይ ኋላ ታልሆነም ኋላ ትወጣለህ
እንጂ አሁን መንገድ ተሽዋወዳላችሁ። እኔ ደግሞ ብቻዬን እዚህ ምኑን ተምን አደርገዋለሁ? ያስያሽማ እንግዲያማ እነዚያ ሰዎች አይረዱሽም። እንደው በቃ ግን እኮ እዚህ መንደር በቃ አንድ ነገር ሲታሰብ አንዲቱ እንዲህ ማለት አቺ መጣ መሰል እንግዲህ አቺ ተበጀን ነስቲ ሮገራ ገረግ ይኸውልህ አትዋዘኛ አስሚያ አግንተኸው እንኳን ገባ እንኳን ገባ። እንዴት ነህ? ደህና ነህ ወይ? እንደምን ሰነበት? ደህና ነህ? እንኳን ገባ እንዴት ነው? ሰላም ነው። በሰላም መጣህ? ምን በሰላም መጣ ነው። ትንሽ ከላይ ተገናኛችሁ? ወራ እንደው አዛይ ለዚያ መስክ ላይ ያገኘሁት እሞት አይ የኔ ጉዳይ እኔማ ልሂድ ሆነኝ ልቆይ ሆነኝ መንገድ ይጠፋው እያልኩ ስልክ ነው። አሁን ግን ነው አብሮ የመጣው ቅም አጋጣሚ ነው። እንደውም እሳቸውን አገኘኋቸው መንገድ እሳቸውን አገኘኋቸውና አንተ ነው እሳቸው ምትረ ይወደና አንተ እንደው ቅድም ዝም ብዬ ያሳለፉ መቼም እንግዳን ያላስደነግጠን ብዬ ነው። አንተ አትበለኝ ተዚህ በኋላ እንዴት ነው ነገሩ? አሁን ጎበል ነው አንድ ፍሬ ነው ገና አንድ ፍሬ ያስረጀኝ እኮ ነው። ይኸውልህ አንተ አበጓ ደህና ናችሁ? ደህና ሰላም መንገድ የዋለው ዘመዱ ሁላ ደህና ነው? እግዚአብሔር ይመስገን ሁሉ ሰላም። እንዴት ናችሁ? እንኳን ደህና ቆያችሁ። እንግዳና እንግዲህ ታህልን ተቆር እንግዳ ነው። ይኸውልህ ተዋት ዋዘኛ የሆንክ ሰውዬ እንደ ቀልድ እንዲህ ነው ብለህ ነግረኸኝ ምን ያለ ጠንከር አድርገህ እንኳን ብትነግረኝ እኔ ፈታዋለሁ ብዬ ነበር። በዚህ እንግዲህ ያለ ሳላጓጅ ዝም ብዬ ኧረ ምን ነው ወኛማ እንደው እንዲያለ ታሁን ሰውነት እንደው መንገዱ ይጠፋው እንዴት ነው ሆን እያልኩ ብታይ እንደው እንዳልሆነ ሲሆን አይልሽ አይ አስማር ኧረ እሱ ነው ቃ ይኸውልህ በስራ ስትባክን ጊዜ እኮ ነው። አይ ምን ወይ ደህና አድርገን ሳንዘጋጅ በክረምቱ መጥቶብን ይኸው በቅራሪ ዋጉ ብዙ ነገር አስቤ ነበር። አልሆነም በአቋራጭ አቸ ያ ነበር እኮ እኔ አስቤ እሱን ነበረ ባጉል ሰዓት ኧረ እባክሽ ቁርስ የሚቀመሰውን ምናምን የሚቀመሰው ቁርስ እስቲ እነዚያ ሰዎች ነው እንጀራ ላቀርብ ነበር እና ዳምጦ እኮ ቀርቶብኝ ነው። እስቲ ቆራርስ ሰምጭ ውሃ መጣጫው ነው ምንጭ ምን ትላለች አንተ የኔቱን ብትነግረኝ እንኳን ማስቀራትን ይኸው ከተማ አይደል ዋ የለች ባላይልሽ ነው ምን ልታረግ ከተማ አይደል ልሻራስ መጠየቅ ብለህ አይደል ያደርሳታል። እሷ ደግሞ ተናገርኩኝ እንዴ ነው ብዬ እንጂ መሆኑን ላውቅ ነው ማመክ ትንሽ ሰጃጓኝ ምስል ያፈርሽ ይላል ሰው እኮ አምሳሉን አያጣም። ተበይ ይሄ ልጅ ነው ደም ግባት አለው አንድ ዲያው እንታል ሰጃጓኝ ይብላው ያደርስሻል እንደው የዚህ ጊዜ አይደለ ዘመድ ወዳጅ ይላል አዎ ተንግ ተባክሽ እሺ አያሌው ዋ ሸጋ ነው ያዝ ያረጋል። ኧረ እንደው ትበይኑ እኮ የዚህ ጊዜ የሙያው ቆመኝ ወራኛለች አቺ ብርቄ አልተባባዩ እንጂ እንዴት ነው ነገር አንድ ነገር ታግዘኝ መሰል ምን ማድጋ ሰርገም ይችላል ነው አሁን እየጨረስኩ ነው እኮ አልሟላልኝ ብሎ እኮ አሁን እኮ ረፈደ እኮ ቀተረ ጣለው ምንድን ነው የሚይዝልሽ? ያው ምንድን ነው የሚይዝልሽ? ቆየኝ እስኪ ቆይ አንድ ላይ እንውጣ እንጂ ምንድን ነው የሚይዝልሽ የምትለኝ? ምን ትተኸኝ ልትል ነው እንዴት አንተ
መጣሁ ጨርሻለሁ። አንተ ራስህን ትተባበሳለህ ትወላወላለህ። እኔን ታጠቢ አትለኝ ተዘጋጅ እስቲ እንደው አበባ ምሳይ አትልም። ዝም ብለህ አንተ ለራስህ ነው ዝም ብለህ አበባ የምትመስል የቅላባ መስለሻል። ያለውንስ እንዴት ቢሆንስ እንደው ሊጥ እንዳለ ክንድሽ ላይ ትርሽ ላይ ምንሽ ላይ እንዳለ ሰንዳ ላይ ነው የሚባል። አንተ ዝም ብሎ ወደ ሰው ቤት ሲሄድ ዝም ብሎ አይሄድም። እስቲ ሰንዳ ላይ ይሄን ያለ ይባላል ታውቂበታለሽ ብዬ ነው እንዴ? ሰንዳ ያለው አይል ግን አሁን ሰንዳ ብርቱካን መስለሻል። በቃ ሰንዳ ያለው ባጉንቸሩ ሳ ባጉንቸሩ ዳምጠው ግን የጠላ ግን እንደው ደህና ነው ብለኸኛል። ወፍራም ነው ብለኸኛል። እንደውም እስከ ዛሬ እንዴት አድርገሽ ብታውቂ እራሱ አይመስልም። ኧረ ተው እናንተ በል እንካ ይችን አንተ ነህ የምታንጠለጥል። ይችን አንተ አንጠልጥል እንደ ወጉኔ ዱላህን ይዘሃል። ዱላህ ዝጋው በል እስኪ እንጀራውን ሊያዝልሽ አሁን እንጠላ ተወው። እንደ ወጉ የሚንጠለጥለው ነው እንጠልጥል እንጂ ደግሞ እንዴት ነው በትከሻ ወንድ ልጅ በትከሻ እንዴት ነው የሚይዛ? ትንጠለጠሊቱ ነው እችን አንጠልጥል እንካ ዋ ደስ ማኛለ እንደው ተው ይሄን የሚይዝ ተው ደግሞ ከበድ ያለ በስቷል ብለህ የእንጀራ እንዴት ነው ከበድ ላ በርክ ደስ እስቲ ቆለፍከው አይደል? ደህና አድርገህ ቆለፍዋለሁ ነኝ በእናቴ መጥቶ ባይሆን ያው እና ቢሆን እንግዲህ ጀርና አይደል የዛሬውን ያርገውና እንግዲህ አቀባብረን ማለት ይረኛል ነው እግራታ ወጣ እንደው ደግሞ አሁን እንግዲህ ተቀበልን ብለን እናወጋ ነው ታዛት እስቲ ያዙት አንተ ተናግሬያለሁ ነው ብቻ ምን ሆኖ ነው እንግዲህ ከተናገርክ እስካሁን ድረስ ነው ያለው። ጨዋታው ገብቷል። መጣም ልብስ እንደናገር ለሰው እንጂ እንዴት ነው ትከሻ ላይ ጥራት እንደንችል ጠጣ ጠጣ ጭምር ነው አንተ ወደ እባክህ ጠጣ እንዴ በጣም ቆንጆ ስለሆነ እንደውም ከተነሳው እንደምናችሁ ደህና ናችሁ? ደህና ናችሁ ወይ? እንዴት ናችሁ? ጋሽ እንዴት ነው? እንኳን ደህና መጣ። ደህና ነው ወይ? ደህና ነው። እንደምን እንደምን ማንቆርቆር ነው ደግሞ ይንሽከም የገባችሁ ደህና መጣ። ደህና መጣ። ደህና ዋላችሁ? ደህና ናችሁ? በል ዋስጥ ዋስጥ ምን ወደዱኝ ናጥፍት ነይ ማንሽ ብርቄ አንቺም ተጎኑ ቁሚ ነይ ዋና ምን ነው አስማረ ምን ነው ምን አደረግን? ፊታችሁን ወደ እንግዳ ዙሩ። ፊታችሁን ወደ እንግዳ ዙሩ። እሺ ትበይ እስኪ እናት አለም እስኪ ዋስ ሁኚኝ ማለት ዋስ የለም የቤት ሰው አይዋስም ያምጣው የቤት ሰው አይዋስም። እንዴት ነው ነገር የቤት እንግዳ ተቀባይ ናት አትዋስም። ታዲያ ተውጭ ሰው ይዘናል መጣን። እንዴት ነው እንግዲህ ምን አደርጋለሁ? ሌላ ማረፊያም የለኝ። አስማረ እንግዲህ ታንተ እንትን አልል ዋስ ሆነኝ እንጂ እንዴት ነው ነገሩ? ከሳሹኝም ተውሻል። እንዴት አርፋለሁ? አስማራ በል ተውሻለሁ ተውሻለሁ። በል እንግዲህ ያርስጥልኝ። እሺ ዋስ ታገኘህማ በሉ ነው ተቀመጡ። ከሚቀመሰው ቅመሱ በሉ ተቀመጡ። ምን በድዬ ነው ያጠፋሁትን ሳላውቀውማ ዝም ብዬ አልቀመጥም። ታታችንን ሳናውቅ እንግዲህ ያጠፋችሁትና ያው እንግዲህ እንግዳችን አገር አቋርጦ ወንዝ ተሻግሮ ጥቁር እንግዳ መጥቶ እናንተን እያጠበቀ አስጠብቃችኋል። እንግዲህ አስጠብቃችኋል። ይሄ ነው ክሳችሁ። ዋሳ አግኝታችኋል። ይቅርበሉኝ እንደው ይቅርበሉኝ። ኧረ ሆይቱን እኔ ያዝ ቆይ አጄ ይዘይ ብዬሽ እኮ ነው ይቅርበሉን በሉ። ፍየል ተነቀንዱ አቀርባለሁ እንደው ይቅርበሉኝ። ጠላ ቦጭቼ ነው ይዤ የምመጣ እዚያማ ተሆነ እንግዲህ በእናቴ በልቁጭ በልኝ ወራ በሉ ተቀመጡ እንጂ ዋ ተቀመጡ። ዋ እዚች ነው
እንደኔ በዚህ እስቲ አንተስ በደህናው በደህናው የማይውል አየህ በዚያ እኔ ልትጎዳ በዚያ ሰጠኝ አውቃ አጅሩ እንጂ አቸ አራ ሀትዋነቻች ወይዘው ነው አንቺ እሱ ነሽ ደስተሽ እኮ አብጀ ነው ነው አንቺ መጣሽ ተወስጂ እና ደህና ነህ አትቀመጥ ወንደና ቆያችሁ ሰላም ነው ደህና እንደው እንኳን ደህና መጣ ወደ መንደራችን አዎ እንኳን ደህና መጣ መንገድ መጥቶት እንደው ሲንከላች ደረሰ ትንሽ ያውራቀ ማለቱ ነው እንጂ አካባቢያችሁ በጣም ውብ ነው ያምራል አዎ ዛሬ መስገን እንግዲህ አንድ አካባቢ ነው ሸጋ ነው መንደሩማ ይወጣለታል አንጋኔ ነው ለምነው ስራውን መያዝ ነው እንግዲህ ተልተሎ በእነሱ ሸጋ ነው ሸጋ ነው እንደው ቀደም እኮ ነው እንደው ወይ ጋሪውን ወይ አህጃውን እንደው ያለው ይኸውልህ ስለሆነ የቆየው እሱንም እናውቀ እኛም ስለሆነ የቆየው ላገኘኋችሁ በጣም ደስ ብሎኛል እጅግ በጣም ደስ ብሎናል እንደው ቁመተህብን ነው እንጂ እንደው ከዚህ በላይ እንደው አንተ ደማቅ አቀባበል የንጉስ አቀባበል እኮ የተደረገው ይኸውልህ ባልታሰበ ቀን ነው እንጂ መች እንዲህ ነበር ታዚህ ነው የሚጀምር ተሱ ወሰብ ታቀርቡ ነው ነው ቅድም እኮ እነሱ ነው ተጠብቀኝ ነው እንግዲህ አቀርቡ እሺ በጣም እናመሰግናለን እንግዲህ ከሚበላውም በልተናል ከሚጠጣውም ጠጥተናል ገና ከጅምሩ ካቀባበላችሁ ጀምሮ በጣም ደስ የሚል ነገር ነውና በጣም ወድጄዋለሁ እግዚአብሔር ያክብርልኝ ላሳያችሁኝ መልካም መስተንግዶ በጣም አመሰግናለሁ እንግዲህ የተለያዩ በገጠሩ ማህበረሰብ ዘንድ የተለያዩ ስርዓቶች አሉ እነሱንም ባጭር ጊዜ ውስጥ እንግዲህ ለማሳየት ሞክራችኋልና በጣም ደስ የሚል ነገር ነው ያምራል ስለዚህ ወደ ዋናው ርዕሰ ጉዳይ ነው የምናመራው ክቡራትና ክቡራን እጅግ የምንወዳችሁና የምናከብራችሁ የጎፍላ ሚዲያ ቤተሰቦቻችን እንግዲህ ዛሬ ወደ ያዝንላችሁ መሰናዷችን ከዚህ ቀጥሎ እናመራለን ማለት ነው እጅግ በጣም ተወዳጅ የሆኑ በትወና ብቃታቸው የተመሰከረላቸው የኪነ ጥበብ ሙያተኞች የኪነ ጥበብ ፈርጦች ጋር ነው ቆይታ ማድረገው ዛሬ ስለዚህ እስከ ፕሮግራማችን ድምዳሜ አብራችሁ እንድቆዩ በአክብሮት ጋብዛችኋለሁ በቀጥታ ወደ ቆይታችን እናመራለን መልካም ጊዜ ጎፍላም ያልተደመጡት ድምጽ ጎፍላም የመረጃ ፍላም መልካም እንግዲህ ከዚህ በመቀጠል ወደ ቀጣይ ጥያቄዎቻችን የምናልፍ ይሆናል ማለት ነው እንደሚታወቀው ኢትዮጵያ ሀገራችን በፍቅርና በአንድነት የሚኖርባት ሰፊ የባህል ውቅያኖስ ናት ከሰሜን ጫፍ እስከ ደቡብ ከምዕራብ መነሻዋ እስከ ምስራቅ መዳረሻዋ በርክተው የሚገኙ ሀገረሰባዊ ባህላዊ ትውፊቶች እሴቶች ባህላዊ አስተዳደር ስርዓቶች ወጎች የዚች ውብና ድንቅ ሀገር መገለጫዎች ናቸውና እኔን መገለጫዎቿን ደግሞ እናንተ በትወና መልክ ገጠራማ ይዘት ያለው ስራ በመስራት እንግዲህ ከፍተኛ አስተዋጽኦ እንደነገርኳችሁ ያበረከታችሁ ነው ያላችሁትና እንደው ወደ ጥያቄ ልለፍና በትወና ህይወት ውስጥ ለምን ያህል ጊዜ ቆያችሁ እስኪ እናንተም እንግዲህ ሀሳባችሁ ታጋሩኛላችሁ ማለት ነው ስለዚህ እስኪ ከእናንተ እንጀምር እኔ ልቀጥል አዎ መልካም አካን ተቀጥል እሺ አመሰግናለሁ ወደዚህ ሙያ ከተቀላቀልኩኝ ኦልሞስት ወደ 3-4 አመት እንደዛ አካባቢ ያ 4 አመት እንደዛ ደርሻለሁ በጣም አሪፍ ነበር በጣም ብዙ ነገር ተምረንበታል እኔ በኩል በጣም ብዙ ነገር ነው ያተረፍኩበት ዋናው አላማውም ይሄን ነው የገጠሩ ማህበረሰብ ያለውን ባህሉን ወጉን እንዴት ነው ምናምን እሱን ለማስተዋወቅ ነው ወደዚህ የመጣ ነው እየሰራን ያለ ነው ይሄ እስካሁን ነበር ነው በጣም አሪፍ
አያሌው በጣም አመሰግናለሁ። ደስ ይላል። እስኪ እንደው ወደ አስማረ እንሂድና እስኪ አስማረ ደግሞ ምን ያክል ጊዜ ቆየ? ያው እኔ ወደዚህ ሙያ የተቀላቀልኩት በሌላ ቦታ ምሰራ ነበር የተወሰነ ቆይቻለሁ። ነገር ግን ወደዚህ ቤት የተቀላቀልኩት ቢያንስ 2 አመት ይሆነኛል። 2 አመት ሙሉ እዚህ ሰርቻለሁ። ደስ የሚል ፍቅር ያለበት በጣም ደስ የሚል ጓደኝነት ከሙያ አንፃር ከስራ አንፃር ብዙ ነገር እየተማርን እየሰራን ለማህበረሰቡ ይመጥናል ያልነውን ነገር እያቀረብን ከሰዎች ደግሞ የሚመጣው ጥሩ ፊድባክ ለኛ ጥንካሬ እየሆነን ያንን ነገር እያሻሻልን እየሰራን ወደፊት አብረን እንሻገራለንና የተሻለ ነገር እንሰራለን ብዬ አስባለሁ ወደፊት። በመቀጠል ደግሞ ወደ ሴቶች እናመራለን። ወደ ሴቶች እህቶቻችን እስኪ እንሂድና ትበይን እንደው አንቺ ደግሞ ምን ያክል ጊዜ ቆይሽ? እንደው እኔ ሳጤስ ማን ነው እኔ እዚህ ስራ ስቀላቀል እንግዲህ 3 አመት ከ8 ከ9 ወር ሆኖኛል። ያው ወደ 4 አመት ብለህ ያዘው። ተበይ ቆይ እንደሱ አይደለም። ይሄኛው እንዴው በቃ ተጋባብሽ ያቺኛይቱ ተበይ የቤት ያቀርታብኝ። እሺ እንግዲህ በጣም አመሰግናለሁ። እኔ ወደ ስራ የተቀላቀልኩት 3 አመት ከ9 ወር ወይም 4 አመት ብለን ያዘውና ወደ 4 አመት ሆኖኛል ማለት ነው። በስራው በጣም ደስተኛ ነኝ። ከሰው ጋር መግባባት ምናምን ብዙ ነገር ተምሬበታለሁ። በጣም ደስ ይላል። እስኪ ነው ወደ ብርቄ እንሂድና ብርቄስ ምን ያክል ጊዜ ቆየች? አመሰግናለሁ። ያው እኔ ወደዚህ ቡድን የተቀላቀልኩት በፊት ገብቼ ነበረ። ያው ያስታውሰዋል ግን የተወሰነ ጊዜ በተለያየ ምክንያት አቋርጬ ወጥቼ ቆይቼ ነበረ። አሁን ደግሞ ተመልሼ ወደዚህ ስራ ከተቀላቀልኩ 5 ወር 6 ወር ከዛ በላይ ሊሆን ይችላል። በስራው በጣም ደስተኛ ነኝ። በጣም አሪፍ ደስ ይላል። እውነት ለመናገር ያው ስራችሁ በጣም እንደነገርኳችሁ ደጋግሜ እንደነገርኳችሁ በጣም አሪፍ ነው፣ አስተማሪ ነው፣ አዝናኝ ነው። በዚህ ሰዓት ደግሞ ወቅቱ ነው። ገብታችኋል? አሁን ባህላችን የተውንበት የረሳንበት የሰው ባህል የምንከተልበት የምናመልክበት ሰዓት ላይ ያለ ነው የምንገኘውም ጭምርና ነገር ግን እንደዚህ አይነት ስራ በሰራን ቁጥር ግን ማህበረሰቡ ላይ የሚፈጥረው ራሱን የቻለ ትልቅ የሆነ ጉልህ አስተዋጽኦ አለና ያን ደግሞ እየተወጣችሁ ነው። ከዚህ በላይ እስካሁን ከሰራችሁት በላይ ወደፊት የምታበረክቱት የበዛ እንዲሆን በጣም ነው የምመኝላችሁ። ስራችሁ ይባረክ ማለት ፈልጋለሁ በዛ አጋጣሚ። እስኪ ወደ ቀጣዩ ጥያቄ ነው የማመራው። እንደሚታወቀው ማለት ነው አንድ ስራ ስትጀምር ተግዳሮት፣ ፈተና ይኖራል፣ ስኬት ይኖራል አይደለ? በዚህ መሀል ደግሞ ገጠመኞች ይኖራሉ። የተለያዩ ገጠመኞች እንግዲህ መጥፎም ሊሆን ይችላል፣ ጥሩም ሊሆን ይችላል። እስኪ የጋራ ገጠመኛችሁን በዚህ ስራ ላይ ሲሰሩ በጋራ የገጠማችሁን ገጠመኝ እስኪ አጠር ባለ መንገድ እስኪ አጋሩኝ፣ እስኪ አጫውቲ። እሺ እናመሰግናለን። እንግዲህ እዚህ ስራ ላይ ያለን እንደመጣን አካባቢ ነው ለመጀመሪያ ጊዜ እዚህ አካባቢ ስንመጣ አካባቢውን አናውቀውም፣ ማህበረሰቡ አያውቀንም፣ አዲስ ነን። ከዛ የእንትን ነው የድር ነው ለፋፊ ነኝ እኔ ጥሩምባ ነፊ ነኝ። ከዚያ ጥሩምባ ሲነፋ አንድ ሰውዬ እየሮጠ መጣ ከዘራውን ይዞና ከዘራውን ይዞ እየሮጠ መጣ። ልክ ጥሩምባዬን አስቆመኝና አንተ ማን የሞተ አለኝ። ማን የሞተ ሲለኝ አረ ሞት የለም እንትን ነው ድራማ እየሰራን ነው አልኩት። እዛ ድራማ እየሰራን ነው ስለው የበለጠ ተናደደና በከዘራ ቆልሙን ይችላል የምርስ ከመማታ ደርሶ ነበር። በጣም ተናዶ ነበር። አያውቁትም ጥሩምባ ሲነፋ ያው ሰው ሞቶ ነው አዲስ ነው በሰዓቱ አዲስ ነው የሚስለው። እኛ ደግሞ አላሳወቅንም፣ እንደዚህ ነው አላልንም። ድንገት ጥሩምባ ሲነፋባቸው ያው ሰው ሞቷል ብለው ድንጋጤ ተፈጠረ። እኛም አላስረዳናቸው ተቀበሉ። ብዙ ጊዜ እንደዚህ አይነት ነገሮች ይፈጠራሉ። አሁን በፊልሙ ዓለም ስትመጡ ብዙ አይነት እንደዚህ እንደውም እስከ ሞት የሚያደርስ አይነት ገጠመኝ ድረስ ይከሰታልና ይፈጠራል። በስራ አጋጣሚ ያለ ነው። ዞሮ ዞሮ ግን ዋናው ነገር ምንድነው ከአሁን ላይ ማህበረሰቡ በፍቅር ተቀብሏችሁ ስራችሁን በአግባቡ እየሰራችሁ ነው የምትገኙትና ትልቁ ነገር እሱ ነው። በጣም ደስ ይላል። በጣም አሪፍ። እንግዲህ በጣም ፍሬያማ የሆነ ቆይታ ነው ያደረግን ያለ ነውና ደስ የሚል ጊዜ ነው ያሳለፉ ያለሁት ከእናንተ ጋር በመሆኔ በጣም ደስተኛ ነኝ። እንደው እስኪ ከዚህ ጋር በተገናኘ ግን በትወና ሰዓት በትወና ወቅት በተለይም ደግሞ የተለያዩ ካራክተሮችን ገጸ ባህሪያቶችን ነው ተላብሳችሁ የምትሰሩት አይደል? ለምሳሌ የጠንቋይ ካራክተር ትሰራላችሁ፣ የሴሰኛነት ካራክተር ትሰራላችሁ፣ ሌሎችም አሉ በነገራችን ላይ አይደለ? የመተተኛ ምንለው
በተለምዶ እነዚህን ገጸ ባህሪ ተላብሳችሁ ስትሰሩ ከማህበረሰቡ ዘንድ ላይ ተጽዕኖ ያሳድርባችሁም ወይ? እንደው እስኪ በዚህ ርዕሰ ጉዳይ ብናወራ ደስ ይለኛል። እንዴት ነው ያለው ምላሽ እንዴት ነው? እሺ እንግዲህ እንዳልከው የምንሰራቸው ስራዎች የተለያዩ ናቸው። የጠንቋይ ያለ ባዳም ልኮ ምናምን በነገሮች አሉ እና ያንን እኛ የምንሰራው መጨረሻ ላይ አስተማሪ ሆኖ እንዲያልቅ ነው አድርገን ማህበረሰቡን እንዲያስተምር አድርገን ነው እየሰራን ያለነው። እንደጀመርና አካባቢ ይሄ እኮ ጥሩ አይደለም፣ ለምንድን ነው እንደዚህ አይነት ነገር የምትሰሩ? እኛ አካባቢ ላይ አሁን እንደዚህ አይነት ነገር አለ። ውሽማነት እንደሚታወቀው ነው አብዛኛው የምታወቀው ሴት በማሮሯጥ ነውና በዚህ ነው የምታወቀውና ለምንድን ነው እንደዚህ አይነት ነገር የምትሰሩ? ይሄ መስተካከል አለበት ብለው ኮሜንት ሁሉ ያደርጉናል። እና ያንን መጨረሻ ላይ እኛ አስተማሪ አድርገን ነው የምንጨርሰው። በዛ መልኩ ነው እያስተማርንበት እየርን ያለ ነው እንጂ ያው ማህበረሰቡ የሚቀበለው ያ ጥሩ እንዳልሆነ ነው። ግን እኛ መጨረሻ ላይ አስተማሪ ማህበረሰቡን የሚያንጽ አድርገን እንጨርሰዋለን ማለት ነው። በዚህ መልኩ ነው እየሰራን ያለ። በጣም አሪፍ ነው። ቆንጆ ቆይታ እያደረግን ነው የምንገኘው። ይህንን ፈጣሪውን ፈሪ ታናሽ ታላቁን አክባሪ ለባልንጀራው መልካም መካሪ ታሪክ ሰሪ የሆነን ህዝብ ባህል ነው ያስተዋወቃችሁ የምትገኙት አይደል? በጥበብ መልክም ያዋዛችሁ ማለት ነውና ፈጣሪ ኢትዮጵያና ህዝቦቿን በጥበብና በፍቅር አብዝቶ ይባርክልን። የኢትዮጵያ ጠላቶች 360 ዲግሪ ድብን ብለው ይፈሩልን ማለት ፈልጋለሁ። በዛ አጋጣሚ በመጨረሻ ማለት የምትፈልጉት ለማህበረሰቡ ይሄንን ጥበብ የምትመግቡትን ዘወትር ሰርክ የምታስደስት የምታዝናኑትን ማህበረሰብ ማለት የምትፈልጉት ነገር ካለ እድሉን ሰጣችኋለሁ። ጥሩ እንግዲህ እኔ አንድ ማለት የምፈልገው ነገር አለ። ስናጠፋ እየመከሩን ትክክል ስንሰራ ጎበዝ በርቱ እያሉ ለሚያበረታቱን ተመልካቾቻችን ምስጋናዬንና አክብሮቴን መግለጽ እፈልጋለሁ። በዚህ አጋጣሚ ይገባችኋል። አዎ በደንብ ይገባችኋል። እነሱ እናንተ የጀርባ አጥንቶቻችሁ ናቸው በነገራችን ላይ። አዎ ከሁሉም የበለጠ ግን ፈጣሪ ነው ቅድሚያ ክብሩን መውሰድ ያለበትና ምስጋናውን እሱ ይወስዳል። ከዛ ውጪ የሙያ አጋሮቻችን ማህበረሰቡ በተለይ ማህበረሰቡ ስንጮህበት በጎ ስንሰራ መጥፎ ስንሰራ ይሄን ሁሉ ነገር ችሎ ልክ እንደ ቤተሰብ በነገር ላይ ይሄ ቤታችን እስከሚመስለን ድረስ ነው። እዚህ ለስራ ብቻ አይደለም የምንመጣው፣ የሆነ ሰዓት ቀርጸን ነው የምንሄድ። ግን ቤታችን እስከሚመስለን ድረስ ደህና ዋላችሁ ደህና አደራችሁ እያሉ ስንወጣ ስንገባ ኑ ግቡ ኑ ጠጡ ኑ ብሉ እያለ ልክ እንደ ቤተሰብ እንደ ልጅ እንትን የሚለን ቤተሰባችን ነውና ማህበረሰቡ ለነሱም በጣም እናመሰግናለን ማለት ፈልጋለሁ። በጣም አሪፍ በጣም ቆንጆ መልእክት ነው ያስተላልፈው። እናመሰግናለን ስለነበረን ቆይታ። እንግዲህ ከእናንተ ጋር የነበረኝ ጊዜ እስካሁን ይመስላል ማለት ነው። ክቡራትና ክቡራን ውድ ተመልካቾቻችን ቆይታችን ይህንን ይመስላል ማለት ነው። አብራችሁ ስለነበራችሁ ከልብ እናመሰግናለን። እንግዲህ ይህንን የመሰለ ቆንጆ ጊዜ እንደወደዳችሁት እንተማመናለን። በሌላ ጊዜ ደግሞ በአዲስ መንፈስ፣ በአዲስ ስሜት፣ በአዲስ አቀራረብ እንከሰታለን ማለት ነው። ስለነበረን ቆይታ እናመሰግናለን። በነገራችን ላይ ከእነሱ ደግሞ እስኪ ከጥበባችሁ እንላለን። ሌሎችም እንግዲህ ልዩ ተሰጧቸው ደግሞ አብረውን ቆይታ የሚያደርጉ ነው የሚሆነው። ከኔ ጋር ለነበረን ጊዜ በጣም አመሰግናለሁ። ጊዜያችሁን መስዋዕት አድርጋችሁ አብራችሁ ስለቆያችሁ እግዚአብሔር ያክብርልኝ። አማን ወሬ ያሰማን። ጤና ይስጥልኝ። ሳናይ ሳንሰማ አትሻሉ በሪስቲኒ ስማባከ ጆሞቀኝ እንደምን ምን አባከ ከምን ምን አስከትሎስ እትያሉ ምን እኔ ወንዳው እስቲ ተበይን እንዴ አንቺ እንዴት ነው ተላላሽ ነበር መላሽ ያ ደግሞ ያውልህ ከተሜ ያ ደግሞ እንዴት ሲውራ ገረግ ብታዩ እናቴ አጥንትም የለው ይሄ ዳረኛው እሱ አጠገብ የተጎሸጎሸውን በድምጡ እንዲያ ይወካከራል ላይ መላላታ እናቴ ጋለታው እናንተኑ ማይለኝ واي ملا نشعر واي ملا 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 يا الناس ذي وندم واي ملا يا الندان ذا وندم واي ملا وانا ولونا وجهرو انا ششاي ودم مليا 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 مليا
ናንጂ እንዴት ነው እንግዲህ አሁን ዳር አርጋችሁ አስማራን ማን ይነገበያ አደማማ 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 ራጃዋነ ወነ ራጃዋነ ወነ ራጃዋነ ወነ ራጃዋነ ጎፍላም ያልተደመጡት ድምፅ ጎፍላም የመረጃ ፍላም ይህ ጎፍላ ሚዲያ ነው። ከኛ ጋር ስለሆኑ ምስጋናችን ልባዊ ነው። ጎፍላ ሚዲያም